የዓለማችን ግዙፍና ትልቁ የጦር አይሮፕላን ኢራን ርዕሰ መዲና ቴሄራን ገብቷል። ስሪቱ የሩሲያ ነው። የፕሌኑ ባለቤት ደግሞ የሩሲያ መንግስት ነው። ፕሌኑ ዝም ብሎ የጦር አይሮፕላን ብቻ ሳይሆን ተንቀሳቃሽ የኮማንድ ፖስት ማዘዣ ጣቢያ፣ ዓለም አቀፍ የስለላ መዋቅሮች ማዕከልና የባለስልጣን የመሰብሰቢያ አዳራሽን ያካተተ ነው። የዚህ ፕሌን ከሞስኮ ወደ ቴሄራን መጓዝ የቀጠናውን የጨዋታ ውጤትና የሽኩቻውን ሂደት ይቀይራል ተብሎ ተጠብቋል። በተለይ ደግሞ ከጥር 2025 ጀምሮ በእጅጉ እየጠነከረ የመጣው የሩሲያና የኢራን የሁለትዮሽ አጋርነት የላቀ ደረጃ ላይ መድረሱን ያረጋገጠ ሆኗል። በቅርቡም ተመሳሳይ ፕሌን ከቻይናዋ ቤጂንግ ተነስቶ ወደ ቴሄራን እንደሚመጣ የተገለጸ ሲሆን ይህም ለአሜሪካና ለእስራኤል ከወዲሁ ከባድ ራስ ምታትን ፈጥሯል። የመካከለኛው ምስራቅ የፖለቲካ ዳይናሚክስም ከናካቴው መቀየሩ አይቀሬ ነው ተብሏል። A rare Russian doomsday command jet in Tehran is seen as a bold signal of closer Moscow-Iran military ties. The plane's presence looks more symbolic, pointing to coordination under defense deals rather than confirmed weapons or secret payloads. Its deployment is read as a political warning and contingency step,